የብዝርከውሞ ህዝበ ክርስቲያን እልል እንዳበልና እግዚአብሔር አምላክና እንዳመስገና እንቀበለው። ብፁዓን ሊቃነ ጳጳሳት ሊቃውንተ ቤተ ክርስቲያን ለዋስያን ናብቲ ዝተዳለወ ቦታ ሓወልቲ አደባባይ እንዳአተው ስለዝርከቡ ሁላትና ህዝበ ክርስቲያን እልል እንዳበልና እግዚአብሔር አምላክና እንዳመስገና እንቀበለው። የተከበራችሁና የተወደዳችሁ ህዝበ ክርስቲያን ሊቃውንተ ቤተ ክርስቲያን ልብሰ ተክህኖ የለበሱ በከፊት በገና የያዙ ልብሰ ተክህኖ የለበሱ እየመጡ ስለሆነ ሁላችንንም በእልልታ ለዋስያን ሊቃውንት ጳጳሳት እንቀበላቸው። ብፁዓን ሊቃነ ጳጳሳት ሊቃውንተ ቤተ ክርስቲያን ለዋስያን ናብቲ ዝተዳለወ ቦታ እንዳአተው ስለዝርከቡ ናብ ሓወልቲ አደባባይ እንዳአተው ስለዝርከቡ ሁላትና ህዝበ ክርስቲያን እልል እንዳበልና እግዚአብሔር አምላክና እንዳመስገና ንቀበለው። ቅድስቲ ከተማና ከተማ አክሱም ካብ ዝሓለፈ ሰሙን በርባዕትዩ ሸነኽ በርባዕትዩ አንፈት ካብ ወፃኢን ካብ ማእኸል ዓድን ካብ ከተማን ካብ ገጠርን ካብ ርሑቕን ካብ ቀረባን ንዝመፁ አጋይሻ እግሪ እንዳሓፀበት እንዳተቐበለት እያቐንያ እነሆ ሕዚ ድማ ብፁዓን ሊቃነ ጳጳሳት ሊቃውንተ ቤተ ክርስቲያን ናይ መንግስቲ ላዕለዎት አመራርሓ በርባዕትዩ አንፈት ዝመፁ ምእመናን ወምእመናት ኣብ ዝተረኸብሉ ድሙቕን ፍሉይ ዝኾነ መርሃ ግብራ እንዳጀመረቶ ትርከብ። ብፁዓን ሊቃነ ጳጳሳት ሊቃውንተ ቤተ ክርስቲያን ሕዚ ንሃይማኖት መራሕቲ ብፁዓን ሊቃነ ጳጳሳት ሊቃውንተ ቤተ ክርስቲያን ለዋስያን ናብቲ ዝተዳለወ ቦታ ሓወልቲ አደባባይ እንዳአተው ስለዝርከቡ እግዚአብሔር አምላክና እንዳመስገና እልል እንዳበልና እንቀበለው። የተከበራችሁና የተወደዳችሁ ህዝበ ክርስቲያን ሊቃውንተ ቤተ ክርስቲያን ልብሰ ተክህኖ የለበሱ ካህናት፣ ዲያቆናት በብፁዓን አባቶች መሪነት ወደ አደባባዩ እየገቡ ስለሆነ ሁላችንንም በታቦተ ጽዮን ስም በእልልታ እንቀበላቸው። ኣብ ቅድሚ እቲ ዑደት መሪሖም ብበገና ንብፁዓን ሊቃነ ጳጳሳት ንለዋስያን ሊቃውንተ ቤተ ክርስቲያን እንዳዓጀውን እግዚአብሔር አምላክ ዘመስግኑላ ዘለው ናይ ርእሰ አድባራት ወገዳማት አክሱም ጽዮን ቤተ ክርስቲያን ቤት ትምህርት ሰንበት ትቤ አክሱም መሰልጠኒ በገናን ካብ መቐለ ዝመፁ ዕዱማት አጋይሽና ቤተሰባት መሰልጠኒ በገናን እዮም። ዝተኸበርኩም ህዝበ ክርስቲያን ናብቲ ዝተዳለወ ቦታ ናይ ሓወልቲ አደባባይ ለዋስያን ሊቃውንተ ቤተ ክርስቲያን ብፁዓን ሊቃነ ጳጳሳት እንዳአተው ስለዝርከቡ እግዚአብሔር አምላክና ነመስግን። ልበ አምላክ ዳዊት ጥፍኡ እደዊክሙ ወየብኡ ለእግዚአብሔር አዳውኩም እንዳጣቃኹም እግዚአብሔር አምላክ የመስግኑ ይብለናሞ። አቦታት አሕዋት መንእሰያት ኢድና እንዳጣቃና አዶታት በዕልልታ ንብፁዓን ሊቃነ ጳጳሳት ንሊቃውንተ ቤተ ክርስቲያንን ንለዋስያንን ንቀበሎም። ኣብ ቅድሚት መሪሖም ዘለዉ ንብፁዓን ሊቃነ ጳጳሳት ንለዋስያን ሊቃውንተ ቤተ ክርስቲያን እንዳዓጀው እግዚአብሔር አምላክ በገና ዘመስግኑላ ዘለው ናይ ርእሰ አድባራት ወገዳማት አክሱም ጽዮን ቤተ ክርስቲያን ቤት ትምህርት ሰንበት ትቤ አክሱም መሰልጠኒ በገናን ናይ መቐለ ዕዱማት አጋይሽና ቤተሰባት መሰልጠኒ በገናን እዮም። ቅድስቲ ከተማና ከተማ አክሱም ካብ ዝሓለፈ ሰሙን በርባዕትዩ ሸነኽ ንዝመፁ አጋይሻ እግሪ እንዳሓፀበት እንዳተቐበለቶም እያ ቀንያ። እነሆ ሕዚ ድማ ብፁዓን ሊቃነ ጳጳሳት ሊቃውንተ ቤተ ክርስቲያን ለዋስያን ካብ ውሽጢ ዓድን ካብ ወፃኢን ካብ ከተማን ካብ ገጠርን ካብ ርሑቕን ካብ ቀረባን ዝመፁ ምእመናን ወምእመናት ኣብ ዝተረኸብዎ ብድሙቕ ብውቁብ ዝኾነ ብዓብዪ ፅምብል ዓመታዊ ክብረ በዓል በዓለ ዳር ጽዮን እንዳኽበረት መርሃ ግብራ ንምጅማር እነሆ ተዘጋጅያ ትርከብ። የተከበራችሁና የተወደዳችሁ ህዝበ ክርስቲያን ብፁዓን አበው ሊቃነ ጳጳሳት ካህናት፣ ዲያቆናት፣ ምዕመናን ልብሰ ተክህኖ የለበሱ በገና ከፊት ትቤ አክሱም በሚል የበገና መሰልጠኛ አድባራት ወገዳማት አክሱም መሪነት ሊቃውንት ታጅበው ወደ ሐውልት አደባባይ እየገቡ ስለሆነ ሁላችንንም በእልልታና በጭብጨባ ለዚህ ታላቅ በዓል እግዚአብሔር አምላክ ስላደረሰን አሁንም መላው ከአራቱም ማዕዘናተ ዓለም የመጣችሁ እንግዶቻችን በርዕሰ አድባራት ወገዳማት አክሱም ጽዮን ስም እንኳን ወደ ቅድስቲቷ ምድር ወደ አክሱም ጽዮን በሰላም መጣችሁ ትላለች ርዕሰ አድባራት ወገዳማት አክሱም ጽዮን። አሁንም በድጋሚ ብፁዓን አበው ሊቃነ ጳጳሳት ልብሰ ተክህኖ የለበሱ ዲያቆናትና ካህናት በበገና
ታጅበው ወደ ቅዱስ ምድር ወደ ሐውልቱ አደባባይ ወይ ቦቲ ዳፍ استغفركم ሕዝበ ክርስቲያን ብፁዓን ሊቃነ ጳጳሳት ደማስያን ሊቃውንተ ቤተ ክርስቲያን ናብቲ ዝተዳለወ ቦታ ናብ ሓወልቲ ኣዋል እንዳመፁ ስለ ዘለዉ እግዚአብሔር ኣምላኽና ዕልል እንዳበልና እንዳመስገና ንቀበሎም። ቅድስቲ ቅድስና ከተማ ኣኽሱም በዓል ሆሳዕና፣ በዓል ጥምቀት፣ በዓል መስቀል፣ በዓል ቅዱስ ያሬድን በዓል ዓይንወርድን ብድምቀት ዝኽበረላ ከተማ ትኸውን። እንሆ ናይ እግዚአብሔር ኣምላክ ሰናይ ፍቓድ ኮይኑ ብውሑስ ሰላም በዚህ ዕለት እዚ ኣብዚ ቅዱስ ስፍራ ኣብ ቅድስቲ ከተማና ተሰባሲብና ዓመታዊ ክብረ በዓል በዓል ዳር ጽዮን ክነኽብር ተኣኪብና ኣለና እሞ እግዚአብሔር ኣምላክ ነዚ ንኽኸውን ዝፈቐደ ክብርን ምስጋናን ይብፅሓዮ። ንባርክ ዳዊት ጽፍኡ እደዊክሙ ወረክቡ ለእግዚአብሔር ኣደኩም ኣጣቕዑ እግዚአብሔር ኣምላክ እውን ኣመስግኑ ከም ዝበሎ ኣዳውና ተጣዕ በበገና ታጅበው ወደ ሐውልቱ አደባባይ እየገቡ ስለሆነ ከአራቱም ማዕዘናተ ዓለም የመጣችሁ በጠቅላላ እንኳን ወደ ቅድስት ምድር ወደ አክሱም ጽዮን በሰላም መጣችሁ እያሉ በተቻለ መጠን እግዚአብሔር አምላካችንንም እያመሰገን በዚች ከተማ ውስጥ ብዙ ትልልቅ በዓላቶች ይከበራሉ። አንደኛ በዓላችን የጽዮን ማርያም በዓል ሲሆን ሆሳዕና በዓል በተጨማሪም የቅዱስ ያሬድ ትውልድ ቦታም ዝማሬ ቦታ በመሆኑ መጠን የሃይማኖታዊ በዓልን በልዩ ሁኔታ ከሚከበርባት የተጀመረባት ስርዓት የተጀመረባት አምልኮ ሁሉ ነገር የተደረገባት ቅድስቲቷ ምድር አሁንም ደግሞ ተካፍለን በሰላም አክሱም ጽዮን እንኳን በሰላም መጣችሁ። ቅድስቲ ከተማና ከተማ ኣኽሱም መንበረ ጽዮን ታቦተ ጽዮን ጽላተ ሙሴ ዝርከበላ መንበረ ሰላማ ዝሓዘት ዝርከበላ መዕረፊ ተስዓቱ ቅዱሳን መሰረት ስልጣነ መሰረት ሃይማኖት ዓዲ ቅዱስ ያሬድ እያ። ብተወሳኺ እውን ከተማና ከተማ ኣኽሱም ጋሻ ተቐባሊትን መቕበሪት ጋሻን እያ። በዓልና ዓመታዊ ክብረ በዓል ሕዳር ጽዮን ሕዳር 21 ዝኽበረሉ ምኽንያት ንተጎን ጣዖት ዝኣቃቐትሉ ኣብ ፍልስጤም ብዙሕ ተዓዋት እንዳሰቀለት ፀኒዓ ተመየጢ ተመየጢ ሰራዊት ስለፍፀም በድጋሚ
እንጠይቃለን። በዚህች ቅድስት ምድር ላይ ብዙ በዓላቶች ዓለም አቀፋዊ የሆነ በዓሎች ይከበራሉ። በተለይ ከናርሶን ጀምሮ የሆሳዕና በዓል፣ የቅዱስ ያሬድ በዓል፣ የአታይኖዋሪ በዓል በልዩ ሁኔታ የሚከበሩበት ሁሉ ነገር መሰረት ሚስት በመሆኑ የስነ ጽሁፍ የስነ ህንፃ የሁሉ ነገሮች መገኛ በመሆናሱ አሁን በሳራ ፕሮግራማታችን ሲያስብ እንኳን ደህና መጣችሁ። استخبركم باسم كريستيان ቅድስት ከተማና ከተማችን በዓል ሆሳዕና በዚህ ዕለት ዝግማ ዓመታዊ ክብረ በዓል ሲሆን ሊቃነ ጳጳሳት ምዕመናን ወደ ምዕመናን ተሰባሰቡ ውቁብን ድሙቁን ዝኾነ በዓላ ብዝለዓለ ድምቀት ብዝለዓለ ጽብቅ እንዳኽበረት ትርከብ ምስግን ዝፈቐደ እግዚአብሔር ኣምላክ ነመስግን ደዊቁሙ ወህቡ ለእግዚአብሔር ህዝበ ክርስቲያን እግዚአብሔር ኣምላክና ንምስግን ዕልልታ ህዝበ ክርስቲያን